ፊልሙ የሚጀምረው በቺካጎ ሁለተኛ ደረጃ ትምህርት ቤት ሲሆን አንድ አስተማሪ ከፈተና በኋላ ውጤታቸውን ለተማሪዎቹ ሲመልስላቸው እንመለከታለን። ከተማሪዎቹ መካከል በትምህርቷ በጣም ደካማ የሆነች አሱካ የምትባል ልጅ ትገኝበታለች። ምንም እንኳን ይህ ፈተና ለሁሉም ተማሪ በጣም ቀላል ቢሆንም የአሱካ ውጤት ግን 0 ነበረ። የክፍል ጓደኛዋ ዮሺዳ 0 እኮ የዕድል ቁጥርሽ ነው በማለት ሊያጽናናት ይሞክራል። ይሁን እንጂ መምህራቸው ወደ እነሱ ዞር አለና ተቆጣቸው። ቀጥሎም ለአሱካ አሁን ላይ ማጥናት ካልጀመረች በሕይወት ዘመኗ ምንም ነገር ማግኘት እንደማትችል ይነግራታል። ከዚያ በኋላ በሚቀጥለው ክፍለ ጊዜ የሂስትሪ ፈተና ስለነበራቸው አሱካ አስቀድማ ፈርታ ነበር። የመጀመሪያውም ጥያቄ ሳንቲምን በመወርወር ብቻ ማንኛውም ምኞቶች የሚሳኩበት ታዋቂው ቤተ መቅደስ ስሙ ማን እንደሚባል ነበር የሚጠይቀው። አሱካ መልሱን አላወቀችውም ነበር። ነገር ግን ባዶ ወረቀት ከመስጠት ብላ በግምት የሆነ ስም ዝም ብላ ጻፈችበት። የግምት መልሷን እንደጻፈች ከክፍላቸው መስኮት ውጨኛው በኩል በድንገት ኃይለኛ ብርሃን ፈነጠቀ። ከዚያም በከተማው አንድ ስፍራ ላይ ትንሽዬ ጫካ የመሰለ ቁጥቋጦ በድንገት ብቅ አለ። በማግስቱ አሱካና ዮሺዳ ወደ ትምህርት ቤት ሲሄዱ በድንገት ወደ ጫካው ውስጥ የሚወስደውን መንገድ ተመለከቱ። ይህ መንገድ እስከ ትናንት እኮ አልነበረም በማለት ግራ ተጋቡ። ቀጥሎም ወደ ውስጥ ገብተው መጨረሻውን ለማየት ወሰኑ። ጥቂት ከተጓዙ በኋላ የቦታው ስም የተጻፈበት ቤተ መቅደስን ተመለከቱ። ነገር ግን ጽሑፉን ማንበብና መረዳት አልቻሉም ነበር። አሱካ ምንም ሳታስብበት የያዘችውን ሳንቲም ወደ ቤተ መቅደሱ ወረወረችውና በእያንዳንዱ ፈተና ላይ 100 ከመቶ እንድታገኝ በማድረግ እንዲረዳት ተመኘች። ከዚያ በኋላ ሁለቱም በሰላም ወደ ትምህርት ቤት ይመለሳሉ። ቀጥሎም አሱካ ያለፈውን የፈተና ውጤት ከ105 ብቻ እንዳመጣች ስታውቅ በቤተ መቅደሱ ፊት ቆሞ ምኞት ማድረሱ ከንቱ ድካም እንደሆነ ተሰማትና ግራ ተጋባች። ኋላ ላይም የሲቪክስ ፈተና ስለነበራቸው ለፈተና ተቀመጡ እና የመጀመሪያው ጥያቄ የጃፓኑ ጠቅላይ ሚኒስትር ስሙ ማን ይባላል የሚል ነበር። አሱካ ጠቅላይ ሚኒስትሩ ማን እንደሆኑ አላወቀችም። ስለዚህ በዘፈቀደ የወንድ ጓደኛዋን ስም ዮሺዳ ብላ በመልስ መስጫው ቦታ ላይ ጻፈች። ለተቀሩትም ጥያቄዎች መልስ ስላልነበራት በእርጋታ ፈተናው እስኪያልቅ ድረስ እንቅልፏን ለጣለች። ከትምህርት ቤት በኋላ አሱካና ዮሺዳ ተያይዘው ወደ እነሱ ቤት ይመጣሉ። ልክ ቤት እንደገቡ ወላጆቿ ሲጨቃጨቁ ተመለከቱ። የአሱካ አባት ነጋዴ ሲሆን ስራውን ሊያጣ ከጫፍ ደርሷል። በዚህ ጭንቀት መሃልም ሚስቱ ከሌላ ሰው ጋር ግንኙነት እንደነበራት ደርሶባታል። አሱካ ለዮሺዳ ይሄ የሁል ጊዜ ጸባቸው ነው፣ አንተ ብዙም አትረበሽ ትለውና ወደ ክፍሏ ትወስደዋለች። እዚህም ጋር ዮሺዳ ባዶ መጠጫና ጎድጓዳ ሳህኖችን ከአንደኛው ክፍል ውጭ ተቀምጦ አስተዋለ። ምንድነው ብሎ ሲጠይቃት አሱካን በምላሹ ኬትሱኬ የሚባል መንታ ወንድም እንዳላት እሱም በትምህርቱ በጣም ጎበዝና በእያንዳንዱ ፈተና 100 የሚያመጣ ተማሪ እንደነበር፣ ሆኖም ግን አንድ ቀን የሁለተኛ ደረጃ መግቢያ ፈተና ተፈትኖ እንደወደቀ ከዚያም በኋላ እንደ ኬሱኬ ያለ ጎበዝ ተማሪ እንደዚህ አይነት ድንጋጤን መቋቋም ስለማይችል ከዚያን ጊዜ ጀምሮ ክፍሉን ራሱ ላይ ቆልፎ ከማንም ጋር ባለመነጋገር በኮምፒውተሩ ላይ ብቻ የቪዲዮ ጌሞችን በመጫወት ጊዜውን እያሳለፈና ራሱን እየቀጣ እንደሆነ ነገረችው። አሱካ ይህንን ታሪክ ለዮሺዳ ስትነግረው ትንሽ ሐዘን ተሰምቷት ስለነበር ዮሺዳ ወደ ሱቅ ሄዶ የሚበላ ነገር ሊያመጣላት ወጣ። በዚህም መሃል መምህራቸው የፈተና ወረቀታቸውን እያረመ እንመለከተዋለን። በድንገት ከምስጢራዊ ቤተ መቅደስ አስደንጋጭ ብርሃን ማንጸባረቅ ጀመረ። ቀጥሎም የመምህሩ መነጽር በጭጋግ ተሞላ። ከትንሽ ቆይታም በኋላ አሱካ ወደ ዮሺዳ ደውላ የት እንዳለ ስትጠይቀው ዮሺዳ በጣም ስራ እንደበዛበትና በዚያ ቀን እሷን ማግኘት እንደማይችል ነገራት። ስልኩን ከዘጋች በኋላ አሱካ ከጓደኛዋ ዮሺዳ ይቅርታ ትልቅ ውጥረት ውስጥ ነኝ የሚል መልእክት ደረሳት። እዚህም ጋር ዮሺዳ የጃፓን ጠቅላይ ሚኒስትር ሆኖ ብዙ ቃለ መጠይቆችን ሲሰጥ እንመለከተዋለን። በማግስቱም አሱካ ወደ ትምህርት ቤት ስትሄድ ወደ ሱቅ የሄደው ጓደኛዋ በድንገት እንዴት ጠቅላይ ሚኒስትር እንደሆነ በማሰብ ተጨነቀች። በኋላም የበርካታ ሀገራት ጠቅላይ ሚኒስትሮች መጥፋታቸው ተነገራት። ከዚያም መምህሩ ወደ ክፍል ገብቶ የፈተና ውጤታቸው ካለፈው ጋር ሲነጻጸር የተሻለ እንደሆነ ይፋ አደረገላቸው። አሱካ የፈተና ወረቀቷን ስትመለከት ሙሉ በሙሉ ባዶ መሆኑን አስተዋለች። ነገር ግን ውጤቷ ከ100 ነበር የተመዘገበላት። ከዚያም የዮሺዳን ስም በጠቅላይ ሚኒስትሩ ጥያቄ ቦታ ላይ ስለጻፈችው እሱ ጠቅላይ ሚኒስትር መሆን እንደቻለ ተገነዘበች። ሌሎች ጥያቄዎችን ደግሞ ባዶ በማድረጓ ምክንያት የሌሎች ሀገራት ጠቅላይ ሚኒስትሮች የት እንደገቡ አይታወቅም።
በመጨረሻም በቤተ መቅደሱ የተመኘችው ምኞቷ እውን እንደሆነና በፈተና ላይ በሰጠችው ምላሾች ምክንያት ዓለም እንደተቀያየረች ተገነዘበች። ቀጥሎም አሱካ ስህተቷን ለማረም ወደ ጉግል ገብታ የፈተናዎችን ጥያቄዎች በሙሉ በትክክል ምላሽ በመስጠት ነገሮችን ወደ ሁኔታቸው ትመልሳቸዋለች። የየሀገሪቱ ጠቅላይ ሚኒስትሮች በሰላም ወደ የቦታቸው ይመለሳሉ። ዮሺዳም ወደ ነበረበት ይመለሳል። በዚህ ጊዜ አሱካ እፎይታ ተሰማት። ነገር ግን አሁንም ቢሆን ከችግር ልታመልጥ አልቻለችም። ለምን ቢባል ቀጣዩ ፈተናቸው የሂሳብ ነበረ። ይሁን እንጂ አሱካ በዚህ ጊዜ እንደ በፊቱ አልፈራችም። ምክንያቱም በሂሳብ ፈተና ላይ የተሳሳተ መልስ ባስቀመጥ ምንም ሊፈጠር አይችልም ብላ ስላሰበች፣ ስለዚህ መልሶቿን በሙሉ በግምት ጻፈቻቸው። ከትምህርት በኋላ ዮሺዳ አሱካን ለመገናኘት ይመጣና ከጠቅላይ ሚኒስተርነቱ መወገዱን ያሳውቃታል። ከዚያም አሱካ በስሱ አጽናንተው ስለተከናወነው ነገር በሙሉ ትነግረዋለች። ነገር ግን ዮሺዳ የተከሰተው ሁሉ በእሷ ምክንያት እንደሆነ አምኖ ለመቀበል ከበደው። ስለዚህም አንድ ነገር በወረቀት ላይ ጽፋ እንድታረጋግጥለት ጠየቃት። ነገር ግን ተስማምታ የጠየቃትን ከማድረጓ በፊት በከተማው መሃል ያለው ትልቅ ግንብ ድንገት በኃይል መንቀሳቀስ ጀመረ። ይህም የሆነው አሱካ በሂሳብ ፈተናዋ ላይ በጻፈችው የተሳሳተ መልስ ምክንያት ነበር። ቀጥሎም አሱካና ዮሺዳ በፍጥነት ወደ መምህሩ ቢሮ በመሄድ በፈተናዋ ላይ ያስቀመጠቻቸውን ሁሉንም የተሳሳቱ መልሶች ያስተካክላሉ። ይህም ተግባሮቻቸው ግንቡ ወደ ነበረበት ሁኔታ እንዲመለስ ያደርገዋል። ይሁን እንጂ በመላው ሀገሪቱ ላይ ያሉ ሳይንቲስቶች እየሆነ ባለው ነገር ግራ ተጋብተው ነበር። እዚህም ጋር አሱካና ዮሺዳ ከትምህርት ቤት ወደ ቤት ሲመለሱ በድጋሚ ወደ ሚስጥራዊ ቤተ መቅደስ በሚወስደው መንገድ ላይ ይደርሳሉ። ነገር ግን በዚህ ጊዜ ቤተ መቅደሱ ከቦታው ተሰውሯል። ከዚህ በፊት የነበረው ስሙ ሳይቀር ከናካቴው ጠፍቷል። እነሱም ቢሆኑ አስቀድመው የተመለከቱትን ስም ማስታወስ ስላልቻሉ ቤተ መቅደሱን ድጋሚ ለማግኘት አስቸጋሪ ሆነባቸው። ስለዚህ አሱካ በዓለም ላይ ተጨማሪ ትርምስ እንዳይፈጠር ለማድረግ በእያንዳንዱ ፈተና ላይ ትክክለኛ መልስን መስጠትና እንደምንም ጠንክራ ለመስራት ቆርጣ ተነሳች። እዚህ ጋርም ሌሊቱን በሙሉ ለማጥናት በመወሰን መጽሐፏን ይዛ ትቀመጣለች። ነገር ግን ብዙም ሳትቆይ በደቂቃዎች ውስጥ እንቅልፍ ያዳፋትና ባለችበት ለጥ ትላለች። በቀጣይም ቀን አሱካና ዮሺዳ የፈተና ውጤታቸውን ለመቀበል ከመምህሩ ቢሮ ውጭ ሆነው በጉጉት ሲጠባበቁ እንመለከታለን። ወረቀታቸውን እንደተቀበሉ አሱካ ውጤቷን ስትመለከት ልክ እንደ በፊቱ አሁንም ከመቶ ነበር ያገኘችው። በዚህም ጊዜ በጣም ፈርታ ዓለም ላይ ምንም አይነት ችግር እንዳይፈጠር ጸሎት አደረገች። አሱካ ነገሮች ሊበላሹ እንደሚችሉ በማሰብ በጣም ተጨነቀች። ወደ ቤት ስትመለስ ግን አባቷ በጣም ደስተኛ ሆኖ ተመለከተችው። አባቷ በሕይወቱ ለመጀመሪያ ጊዜ ትልቁን ሽያጭ በማድረጉ ደስታው ልክ አጥቷል። እንደ እውነቱ ከሆነ ግን አሱካ ነበረች በፈተናዋ ወቅት በዓለም ላይ በጣም ጠቃሚ የሆነ ንጥረ ነገር ምንድን ነው ተብሎ ለተቀመጠው ጥያቄ እሷ የሮው ውሃ ብላ መልስ የሰጠችው። በዚህም ምክንያት ብዙ ሰዎች የሮው ምርቶችን በሽሚያ መግዛት ጀምረዋል። ይህም ሽሚያ ለአባቷ ከፍተኛ የሆነ ትርፍን አስገኝቶለታል። አባቷ ደስ ብሎት በማየቷ እሷም ደስተኛ ሆናለች። ምን አለበት ነገሮች በዚህ መልኩ በቀጠሉ ብላም አሰበች። ሆኖም ግን ብዙም ሳይቆይ በዓለም ዙሪያ በውሃ ጉዳይ ከባድ የሆነ ጦርነቶች መነሳታቸውን በቲቪ ተመለከተች። ነገሮች ከቁጥጥር ውጭ ሆነው ስለነበር አሱካ ወዲያው ወደ ኋላ ተመለሰችና በፈተና ወረቀቷ ላይ መልሷን ቀይራ ሁሉንም ነገር ወደ ነበረበት መለሰች። ከዚያም አንድ ሀሳብ በድንገት ብልጭ አለላትና ሙሉ ኃይሏን ተጠቅማ የወላጆቿን የማያቋርጥ ግጭት ለመፍታት አሰበች። በቀጣይ ፈተናም የትኛው ሳይንቲስት ነው ወደ ጠፈር አዘውትሮ የሚላከው ተብላ ስትጠየቅ እሷን ፈጠን ብላ የእናቷን አዲሱን ውሽማ ስም ታስቀምጣለች። በዚህም ምክንያት ያ ሰው ከአሱካ እናት ተለይቶ በማግስቱ ወደ ጠፈር ተላከ። ከፍቺው በኋላም የአሱካ እናት ከቤተሰቧ ጋር ጣፋጭ የሆኑ ጊዜያቶችን ማሳለፍ ጀመረች። በዚህም ምክንያት ሕይወታቸው በድጋሚ ደስታን ተላበሰ። እዚህም ጋር አሱካ ወንድሟን ኬሱኬን ለመርዳት ፈልጋ እንመለከታለን። ስለዚህ በሚቀጥለው ፈተና ወንድሟ ኬቱስኬ ከክፍሉ ወጥቶ ሁሉንም ሰው እንደምናደራችሁ እንዲል ፈለገች። ነገር ግን ይህ እቅዷ ሳይሳካ ይቀርና ኬቱስኬ ከክፍሉ ከመውጣቱ በፊት አባታቸው በቁጣ ኬቱስኬ ከክፍሉ እንዲወጣ በመጠየቅ ጮኸበት። ይህም ድርጊት በመካከላቸው የጦፈ ክርክር እንዲፈጥር ምክንያት ይሆናል። በጭቅጭቃቸውም ወቅት የአሱካ አባት እንደገና ስራውን ሊያጣ እንደሆነና እናቷም ሌላ ውሽማ ማጫወት እንደጀመረች ትገነዘባለች። በዚህም ጊዜ አሱካ ኃይሏ ነገሮችን ማስተካከል የሚችለው ለጊዜው ብቻ እንደሆነና ለዘላለም ማቆየት እንደማይችል ተገነዘበች። ቀጥሎም ወንድሟን በቀጥታ ሄዳ ለማነጋገርና እሱን ለመርዳት ወሰነች። እሱ ግን ምንም ምላሽ ሊሰጣት አልወደደም።
ከዚያም አሱካ እሱን ሊያበረታታው ይችላል ብላ በማሰብ ከእሱ ክፍል ደጅ በመቀመጥ ለፈተና ዝግጅት ኦክ ብላ ማጥናት ጀመረች። ኬቱስኬ እጅግ በጣም አስተዋይ ልጅ ነበርና አሱካ በጥናቷ ጊዜ ስህተት በሰራች ቁጥር አብዛኛውን ጊዜ ሊያርማት ይፈልጋል። ይሁን እንጂ ለብዙ ቀናት ዝምታን ነበር የመረጠው። ከዕለታት አንድ ቀን ግን አሱካ በጣም ቀላል የሆነ የሂሳብ ጥያቄን ስትሳሳት ኬቱስኬ በስተመጨረሻ ዝምታውን ሰበረ። ዝግ በሆነ ክፍል ውስጥ ተቀምጦ ቢሆንም የሚያወራው ለአሱካ ግን የሂሳብ ጥያቄዎችን እንዴት መመለስ እንዳለባት ለማስተማር አልተቸገረም። ከክፍሉ ባይወጣላትም ከእርሷ ጋር ማውራቱን ግን ይቀጥላል። በእሱም እርዳታ አሱካ በትምህርቷ ላይ የበለጠ ትኩረት ማድረግ ጀመረች። በቀጣዮቹ ቀናትም አባታቸው ክህሎቱን ለማሻሻልና በስራው ላይ የተሻለ ውጤት ለማምጣት የሽያጭ መጽሐፍቶችን ገዝቶ ማንበብ ጀመረ። ይህም በእንዲህ እንዳለ የአሱካ እናትም የወንድ ጓደኞቿን ስልክ ቁጥሮች በሙሉ ከስልኳ ላይ ዲሊት አድርጋ ለቤተሰቧ ትኩረት ለመስጠት ወሰነች። ከሳምንትም በኋላ አሱካ ያለማንም እርዳታ ፈተናዋን ከ100 ደፈነች። ለወንድሟም የምስራቿን ልትነግረው ስትሮጥ መጣች። እሱ ግን አሁንም ቢሆን በሩን አልከፈተላትም። በማግስቱ ጠዋት መላው ቤተሰብ ለቁርስ እየተዘጋጀ ሳለ ኬቱስኬ በድንገት ከክፍሉ ወጥቶ ከፊት ለፊታቸው ቆመ። ቀጥሎም አባቱን ይቅርታ ጠይቆት የበለጠ በትጋትና በጥረት ጥናቱን እንደሚጀምር ቃል ገባለት። ይህንንም ሲመለከቱ መላው ቤተሰብ በደስታ ተሞላ። ከዚያም በኋላ ከዕለታት አንድ ቀን አሱካና ዮሺዳ ወደ ትምህርት ቤት ሲሄዱ አሱካ 5 ነጥብ ብቻ ያስመዘገበችበትን የድሮ የፈተና ወረቀቷን ቦርሳ ውስጥ አገኘችው። ተበሳሽታ ወረቀቱን ቀደደችው። ነገር ግን የወረቀቱን ቁራጭ መለሳ ስትገጥማቸው ያ የጫካ መንገድ ድጋሚ በዚያ ቦታ ተከሰተ። ወዲያው አሱካ ያኔ በቤተ መቅደስ ውስጥ በፈተናዋ የምትጽፋቸው ሁሉ እውን ይሁን ብላ እንደጸለየች ተረዳች። ለዚህ ነበር አዲስ የሆነ ቤተ መቅደስ በዚያው ስፍራ የታያቸው። በማስቀጠልም እሷና ዮሺዳ በድጋሚ ወደ ቤተ መቅደሱ ውስጥ ይገባሉ። ከዚያም ከእንግዲህ ወዲያ የአሱካ ቃል እውን እንዳይሆንና ሁሉም ነገር ወደ ነበረበት እንዲመለስ ጸሎት ማድረግ ጀመሩ። ለትንሽ ጊዜ በቦታው ይቆያሉ። ነገር ግን ቤተ መቅደሱ አልተለወጠም። በኋላም በትምህርት ቤት መምህራቸው ስለ ጂኦግራፊና ስለ ዓለም ሕዝብ ብዛት ጥያቄ የያዘ ቀጣይ ፈተና ቀረበላቸው። በድንገት አሱካ ምኞት እውን የሚሆነው 1 ሳንቲም በቤተ መቅደስ ውስጥ በተጣለበት ጊዜ ብቻ እንደሆነ አስታወሰች። ሁሉንም ነገር ወደ ቦታው ለመመለስ ደግሞ ያንን ሳንቲም መልሶ ማውጣት እንደሚያስፈልግ አወቀች። ፈተናውን በፍጥነት ጨርሳ ሳንቲሙን መልሳ ለማውጣት ወደ ቤተ መቅደሱ አመራች። ነገር ግን ስትደርስ የመጽዋዕት ሳጥኑ በቁልፍ ታሽጓል። አሱካ ሳንቲሟን እንደምንም ብላ በዱላ ልታውጣው ሞከረች። ብዙም ሳይቆይ ልታውጣው ከጫፍ ደረሰች። ይህም በእንዲህ እንዳለ ኬቱስኬና ወላጆቹ ስለ ወደፊት ህይወቱ እየተጨዋወቱ እንመለከታለን። እሱ የህይወቱን አዲስ መንገድ ለመጀመር ጓጉቷል። እናቱም ላደረሰችባቸው ችግር በሙሉ ይቅርታ ጠየቀቻቸውና በስተመጨረሻም ሁሉም ነገር በጥሩ ሁኔታ እየሄደ መሆኑ ግልጽ ይሆንልናል። ወደ ትምህርት ቤት ደግሞ ስንመለስ የአሱካ አስተማሪ ፈተናዎችን እያረማቸው እንመለከታለን። እንደየሁል ጊዜው አሱካ ዛሬም ከ100 ታመጣለች። ነገር ግን በዚያው ሰዓት አሱካ ድንገት ሳንቲሙ ከእጇ አምልጦ እንደገና ወደቀ። ወዲያው ሳይታሰብ አስደናቂ ብርሃን ከውስጡ ይወጣ ጀመረ። በዚህም ቅጽበት ሁሉም ሰዎች ከምድረ ገጽ ተሰወሩ። ከቤተ መቅደሱ ውጭም ማንም ሰው እንደሌለ እንመለከታለን። በከተማውና በአገሩ እንዲሁም በዓለም ዙሪያ ሁሉ ሳይቀር ያለ ሰው ባዶ ሆኖ እንመለከታለን። በመጨረሻም በአሱካ ፈተና ላይ የመጨረሻውን ጥያቄ ስንመለከት የዓለም ሕዝብ ብዛቱ ስንት ነው የሚል ነበር። አሱካ ያንን ቦታ ባዶ ነበር የተወችው። በዚህም ምክንያት በዓለም ላይ ያሉ ሰዎች ሙሉ ጠፉ።